ዛሬ እንግዲህ መስኪን ላገኛት ነው። ከማራኪ ወግ በኋላ ተገናኝተን አናቅም። ቤትዬ ኑሮሽን ይባርክልሽ መድኃኒዓለም። ቤተልሔም አዳሙ ይሰማሽ። በቃ ቅመም በጣም ነው ሞልሽ መስኪን ላገኘሽ ደስ ይለኛል። ዳራችንን አሪ አድርገሽ ስለነሳሽ እመቤቴ ታክብርልኝ። በጣም እኔ እድለኛ ነኝ አንቺን በማግኘቴ። ለቤትዬ እኮ ስጦታ አለ። ወደፊትም ደግሞ ማገኛት የሚሸልማት ትሆናለች ካለኝ ላይ ያው ከመስኪ ጋር እንግዲህ ከዚህ ውስጥ ወርተናል። ያው ተጫውተናል። እኔም አንተም ከዚህ በፊትና ማራኪ ላይ ቤቲን ምሳሌ አድርጌ ሳቀርብ እንደው ዝም ብዬ መማሪያ ለማድረግ ብቻ አይደለም ከራሴ እንደው በአቅሜ ተናግሬያለሁ። ደግሞ ቤትዬ ምናልባት ገብተሽ አዳምጠሽዋል፣ አመስግነሻል። ስለዚህ ምንድነው ያልኩት ከአቅሜ ካለኝ አካፍላለሁ ብዬ ዛሬ ሰርፕራይዝ ላንቺ ብዬ ይዤ የመጣሁት በቴምር ሪል ስቴት 40% ከፍዬልሻለሁ። እኔ አላምንም በእውነት እግዚአብሔር ይስጥሽ። አሜን አሜን። አሜን። በእውነት በኢትዮጵያ ሕዝብ ስም ነው በጣም አመሰግናለሁ። እናንተ ነው በጣም አመሰግናለሁ። እሺ እንግዲህ ያው ከበሲ ጋር የመገናኛውን መረጥንልሽ እንጂ እኛ ብዙ ሳይት አማራጮች አሉ። ኦኬ ሳር ቤት አደባባይ ፊት ለፊት አለን። ቡልጋሪ አፍሪካ ፊት ለፊት አዋሬ ቤተ መንግስት ሜጃው ጋር ከባራን ሜታ እስከ ባርሱስ ሜንት አለ። እንግዲህ መገናኛው የሚለየው ያው የ40-60 አከፋፈል ዘዴ ስላለው ነው። 40%ን አሁን እንግዲህ መስኪ ከፍላልሻለች። ሌላው ቴምር በደንብ የሚታወቀው በዲስካውንት ነው። እውነት ነው። እንግዲህ ከ15% ጀምሮ እስከ 35% እስከ ከጠቅላላ ዋጋው ላይ ዲስካውንት አለው። ከሌላው ሪልስቴት ደግሞ በደንብ የሚለየ እንግዲህ ያለምንም ዋጋ ግሽፈትና ዶላር ጭማሪ ነፃ መሆኑ ነው። ቤቶቻችን እንግዲህ ቤቱን እስከምናስረክብ ድረስ ማቴሪያል ቢጨምር እናንተ ላይ አንጨምርም። አይጨምርም። ይሄ ጥሩ ነው። 60%ቱን እንግዲህ ለአንቺ እንደ ቻሌንጅ ነው የምሰጥሽ። እንግዲህ የአንቺ ቤተሰቦች 60%ቱን እንዲከፍልልሽ ማድረግ ትችላለሽ። እንዴት ነው እሱ? ስሙሽ እንግዲህ የቀረው 60% በአንቺ ስም መተው ለሚገዙ ሰዎች እኛ እንግዲህ ከእያንዳንዱ ሽያጭ ላይ እያሰብልሽ 60%ቱን እንድትሞይ እናደርጋለን ማለት ነው። ሰው አንድ ቤት ሲገዛ ለኔ ኮሚሽን ይታሰብና 60% ቀሪ ይሆናል። ታዲያ ቤተሰቦቼ ቴምር ሪል ስቴት እንግዲህ በጣም ታዋቂ ነው እንደምታውቁት። ቆንጆ ኦፖርቹኒቲ ያመቻችቷል። እኔን ብላችሁ መስኪን አክብራችሁ ቤት ስትገዙ ለኔ ኮሚሽን ይታሰባል። 60% ትከፍላላችሁ። ስለዚህ እናንተን ለማግኘት አካውንታችሁንም ከስር ሜንሽን አደርጋለሁ፣ ስልክህንም ማስቀምጣለሁ። በቃ ይገዛሉ።